የአሜሪካ ሴኔት ለእስራኤል የሚደረገው የጦር መሳሪያ ሽያጭ ለመግታት የሚቀርቡ ሁለት የውሳኔ ሀሳቦች በድምጽ ብልጫ ውድቅ መደረጋቸው ተነግሯል። ይሁን እንጂ አብዛኛዎቹ የዲሞክራቲክ ፓርቲ አባላት ከተቃዋሚዎቹ ጋር በመቀላቀል ሽያጩ እንዲታገድ ድምጽ መስጠታቸውን ፓርቲው ለእስራኤል ባለው የፖሊሲ አቋም ላይ ከፍተኛ ለውጥ እያሳየ መምጣቱን አመልክቷል። ከ47ቱ የሴኔት ዴሞክራቶች መካከል 40ዎቹ $295 ሚሊዮን ለማገድ የቀረበው አንደኛው የውሳኔ ሀሳብ ላይ ድጋፍ ድምጽ ሰጥተዋል እየተባለ ይገኛል። የዚህም ውሳኔ የሀሳብ አቅራቢ የሆኑት ሴናተር በርኒ ሳንደርስ እንዳሉት እነዚህ ቡልዶዘሮች በምዕራብ ዳርቻ በጋዛና በሊባኖስ የሚገኙ መኖሪያ ቤቶችን ለማፍረስ ሊውሉ ይችላሉ። በሌላ በኩል 59 ሴናተሮች አብዛኞቹ ሪፐብሊካኖች የጦር መሳሪያ ሽያጮች እንዳይታገድ በመቃወም ድምጽ ሰጥተዋል። በተጨማሪ 36 ዴሞክራቶች ለእስራኤል መከላከያ ሰራዊት IDF የሚደረገው $152 ሚሊዮን የ1000 ፓውንድ ቦምቦች ሽያጭ ለማገድ የቀረበው ሌላ የውሳኔ ሀሳብን ደግፈዋል። ሴናተር ሳይደርስ እነዚህ ቦምቦች በጋዛና በሊባኖስ ጥቅም ላይ ሊውሉ እንደሚችልም አስጠንቅቋል። ሆኖም 63 ሴናተሮች ሽያጩ ላይ እንዳይታገድ ድምጽ በመስጠት ውሳኔው ውድቅ አድርገውታል። በ2024 እና 2025 በሴናተር ሳይደርስ ግፊት ቀርበው የነበሩ ተመሳሳይ የውሳኔ ሀሳቦች ውድቅ መደረጋቸውን ይታወሳል። እስራኤል በጋዛ በኢራንና በሊባኖስ እያካሄደች ያለችው ወታደራዊ ዘመቻ እንዲሁም የፓርቲው አክቲቪስቶች በእስራኤል ላይ የሚሰነዘረው ትችት የድጋፍ መለኪያ አድርገው ማየታቸው ተከትሎ ከቨርሞንቱ ገለልተኛ ሴናተር ጋር ወስነው ሽያጩን የሚያቀርበው የዲሞክራቶች ቁጥጥር በሁለት ዓመት ባነሰ ጊዜ ውስጥ ከእጥፍ በላይ ማደጉም ዘግበዋል። በተያያዘ ዜና እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ከኢራን ጋር ዳግም ሊቀሰቀስ ለሚችለው ጦርነት ዝግጁ መሆኗን ገለጹ። ጠቅላይ ሚኒስትሩ ይህንን ያሉት እስራኤል በሂዝቦላህ ላይ የምታደርገው ወታደራዊ ዘመቻ ከሊባኖስ ጋር ከጀመረችው አዲስ የሰላም ውይይት ጋር በትይዩ አጠናክራ በምትቀጥልበት በአሁኑ ወቅት ነው። ኔታንያሁ ባሳለፉት የቪዲዮ መልእክት አሜሪካውያን አጋሮቻችን ከኢራን ጋር ስላላቸው ግንኙነትና ውይይት በየጊዜው መረጃ እየሰጡን ነው ብለዋል። ይህ መግለጫ የወጣው አሜሪካ ከቴሄራን ጋር ስምምነት ላይ ለመድረስ ጥረት እያደረገች ባለችበትና እስራኤል ከሂዝቦላህ ጋር ተኩስ አቁም እንድታደርግ ጫና በምታሳድርበት ወቅት ነው። ከአሜሪካ ጋር ያለን ግብ ተመሳሳይ ነው ያሉት ኔታንያሁ በኢራን የበለጸገችው የዩራኒየም ማዕድን እንዲወገድ እንዲሁም ኢራን በውስጧ ያላት የማበልጸግ አቅም ሙሉ በሙሉ እንዲጠፋ እንደሚፈልጉ አብራርተዋል። በተጨማሪም ቁልፍ የሆኑ የባህር ማቋረጫ መስመሮች መልሰው ክፍት እንዲሆኑ ሀገራቸው እንደምትሻ የጋራ ዓላማቸው አስረድተዋል። ጠቅላይ ሚኒስትሩ አክለው ይህ ሁኔታ እንዴት እንደሚያበቃ ወይም እንዴት እንደሚቀጥል ለመናገር በጣም ጊዜው እንደቀደመ ጠቁመው ይሁን እንጂ ጦርነቱ ዳግም ሊቀሰቀስ እንደሚችል ታሳቢ በማድረግ ለማንኛውም አይነት ሁኔታ ተዘጋጅተናል በማለት ሀገራቸው ያላትን ቁርጠኝነት አሳውቀዋል። ከሂዝቦላህ ጋር በሚደረገው ውጊያ በትይዩ ከሊባኖስ ጋር ድርድር እየተካሄደ መሆኑ ያነሱት ኔታንያሁ እነዚህ ውይይቶች አሁን ሊካሄዱ የቻሉት እስራኤል በጣም ጠንካራ ስለሆነችና ሊባኖስ ጨምሮ ሌሎች ሀገራት ወደ እነሱ እየመጡ ስለሆነ መሆኑን ተናግረዋል።